ስሜኔ መቼም አያልፍም የጉማሬን ልጅ ጡጦ ቀምቶ መጥባት። ከዛ ጉማሬ ታይና አንተ የልጄን ጡጦ እንዴት ትጠባለህ ብላ ይዛው ማባረር ጀመረች። እያባረረችው እርዱኝ እርዱኝ እያለ አቅቶት ይወድቃል። ከዛ በጥርሷ አንስታ አንበሳ ላይ ውርውር። አንበሳ ተነሳና ያባረረዋል ስሜኔን። ከዛ አንበሳን አምልጦ ዋሻ ውስጥ ሲገባ እንደገና ድቦች ይወጣሉ። ድቦችን ለማምለጥ እንጨት ላይ ዛፍ ላይ ሲወጣ ዝንጀሮ ተኩላ መስላው ይዞት ግጥም አድርጎ ሲስመው ስሜኔ ተናደደና ውሃ ውስጥ ይወድቃል። ውሃ ውስጥ ሲወድቅ አዞ እንደገና አንስቶ ሊበላው ሲያሯሩጠው ከአዞ አመለጠ። ከአዞ ሲያመልጥ እነ አንበሳ እነ ዝንጀሮ ሁሉ አንድ ላይ ሆኖ ማባረር ጀመሩ። ከዛ ነብሮ እርዳኝ ሊበሉኝ ነው ሲል ነብሮ መጥቶ እረዳውና ይዞት ሄዶ ተሸሸጉ። እንጨት ዛፍ ስር ሲደበቁ ጦጣዎች ደግሞ ባምባሾ አናታቸውን ከዛ ደም በደም ሆኑና ሆስፒታል ገቡ። ሆስፒታል እንደገቡ ነብሮ ተናዶ ስሜኔ ባንተ ምክንያት የደረሰብኝን ይሄ ሁሉ ባንተ ምክንያት ነው እንደዚህ የሆንኩት ብሎ ጮኸበት። ስሜኔ መቼም አያልፍም የጉማሬን ልጅ ጡጦ ቀምቶ መጥባት። ከዛ ጉማሬ ታይና አንተ የልጄን ጡጦ እንዴት ትጠባለህ ብላ ይዛው ማባረር ጀመረች። እያባረረችው እርዱኝ እርዱኝ እያለ አቅቶት ይወድቃል። ከዛ በጥርሷ አንስታ አንበሳ ላይ ውርውር። አንበሳ ተነሳና ያባረረዋል ስሜኔን። ከዛ አንበሳን አምልጦ ዋሻ ውስጥ ሲገባ እንደገና ድቦች ይወጣሉ። ድቦችን ለማምለጥ እንጨት ላይ ዛፍ ላይ ሲወጣ ዝንጀሮ ተኩላ መስላው ይዞት ግጥም አድርጎ ሲስመው ስሜኔ ተናደደና ውሃ ውስጥ ይወድቃል። ውሃ ውስጥ ሲወድቅ አዞ እንደገና አንስቶ ሊበላው ሲያሯሩጠው ከአዞ አመለጠ። ከአዞ ሲያመልጥ እነ አንበሳ እነ ዝንጀሮ ሁሉ አንድ ላይ ሆኖ ማባረር ጀመሩ። ከዛ ነብሮ እርዳኝ ሊበሉኝ ነው ሲል ነብሮ መጥቶ እረዳውና ይዞት ሄዶ ተሸሸጉ። እንጨት ዛፍ ስር ሲደበቁ ጦጣዎች ደግሞ ባምባሾ አናታቸውን ከዛ ደም በደም ሆኑና ሆስፒታል ገቡ። ሆስፒታል እንደገቡ ነብሮ ተናዶ ስሜኔ ባንተ ምክንያት የደረሰብኝን ይሄ ሁሉ ባንተ ምክንያት ነው እንደዚህ የሆንኩት ብሎ ጮኸበት።